ታዲያ እንዴት ባላ አጋጣሚ ከእስልምና ደጅ ደረስክ? ጥሩ ጥያቄ ነው። አሁን ዛ እስልምና ውስጥ የገባሁት በጣም ይገርምሻል በገጠሜ ነው። ለማየት ገብቼ ነው በዛ የቀረሁት። እስልምና ለማየት ለማጥናት ገብቼ ነው። እንደዛ ለማለት የሚያደፋፍረኝ ምንድነው ሶማሌ ተራ እንሰራ ነበር። በኒ መስጊድ ይሰግዳሉ ጓደኞቼ። በኒ መስጊድ ሲሰግዱ እኔ ጠብቃቸዋለሁ። በልተው ሲጨርሱ አብዱ ሽፋ የሚባል ምግብ ቤት ነበር። ሰግደው ሲጨርሱ እዛ ሄደን ምሳችን የምንበላው የሙስሊም ምግብ ቤት ነው። ሐኒድ በጣም የሚጣፍጥ ሐኒድ አለ። እሷ ልንበላ እንሄዳለን እና ሁሌ ያቺ ምግቧ ስለምጣፍጠኝ እዛ ከነሱ ጋር ጠብቂያቸው በላ ነበር አብረን እየሸቀልን ማለት ነው። በሆነ አጋጣሚ ክረምት ነበር፣ ዘነበ። ዝናቡ የሚያበራ ነገር አይደለም። ለምን ገብቼ ሻወር አልወስድም ብዬ ቆርቆሮ ነበር። ሜቢ አንቺ ልጅ ነሽ ላታቂ ትችያለሽ። በኒ መስጊድ ቆርቆሮ ነበር። በጀርባው ሻወር ቤት ነው፣ በዚህ በኩል ደግሞ መጸዳጃ ነው። እዛ በጀርባው ሻወር ወስጄ ስወጣ ዝናቡ አላባራም። ከዛ ከፊት ለፊት ቆሜ በቃ እጠብቃለሁ። እነሱ ደግሞ ሰላታቸውን ሰግደው ጨርሰው በረንዳ ላይ ቆመው እንዲያሉ አጮል እንዲሁ ሳንዛጥሮ ሳያንዱ ጀማል የሚባል ጓደኛዬ እንዴ ተካልኝ ገባ ምን ይሰራል እዚህ መስጊድ ውስጥ ምናምን አለ። ውጪ ነበር የምጠብቃቸው። ከዛው ና በቃ ና ብሎ ጠሩኝ ማለት ነው። ስደርስ ና አልመጣም አልኳቸው። ና ምናምን ትጠለልና ሲያበራ አብረን እንወጣለን አሉኝ። እሺ ብዬ ገባሁ። ስገባ ደግሞ ሼህ ወለየ ናቸው እዛ ቁርአን ተፍሲር የሚናገሩ ወለየ ያሉ እዛ በኒ መስጊድ አሁንም አሉ ስቲል ቅርብ ጊዜ አይቻቸዋለሁ። እሳቸው ነበሩ። እኛ መሀል ዝም ብለህ የመጣ የተቀላቀልክ ግለሰብ አለ ለምንድን ነው የመጣው አሉኝ። እንዲህ ያሉ ተፍሲር ምናምን እየቀሩ ተከቧቸው ተፍሲር ምናምን ይመልሳሉ። ያው ተፍሲር መሆኑን ማቋው ነው ግን የቁርአን ይቀርብላቸዋል። እሳቸው ባናቱ በአማርኛ ይተረጉማሉ እና ሲሉ ከዛው ጠንቋዮች ናቸው እንዴ ምን አይነት ቤት ውስጥ ነው የገባሁት ብዬ አስራስምና ነገሮች ምንም አላውቅም። ከዛው እንደዚህ ሳይ ምንም ሰው የለም። እኔ ሰው በምን አወቁ ደንግጬ እኔ ነኝ ያልኩኝ። ምን ነገር ቢያረጉኝ ሲፈሪቼ እኔ ነኝ ያልኳቸው እና ለምን መጣህልኝ ልጠለል ዝናብ ነው ልጠለል ነው በጣም ደንግጫለሁ። ከንፈሬ እንዲልበተበታል ልጠለል ነው። ከዛው በጣም ስንቀጠቀጥ ሳይ ጓደኛዬ ብቅ ብሎ አየና ሰልም ነው በላቸው አለኝ። ተዋለው በላቸው መስለም ትፈልጋለህ አሉኝ። ግን አይቼ ለመውጣት ከሆነ እገባለሁ አልኳቸው። እሰልማለሁ አይቼ ለመውጣት መብት ነው። እስር ቤት እኮ አይደለም የምትገባው። እምነታችን ገር ነው። እምነታችን መብት ነው አስከባሪ እንጂ የሰው መብት እንትን ደፍጣጭ አይደለም። ግባና ውጣ መውጣት ትችላለህ አሉኝ። የሚቻል ከሆነ እሺ አልኳቸው። ከዛ እሺ እንደዚህ ቁጭ ብላለኝ እዛው አስቀመጡኝ። እኔ ምንም ፕሮግራም እቅድም የለኝም። ሌላው ጊዜ ለበላ ነው የሄድኩት። ዝናቡ ነው ለዚህ ዳረገኝ። እሺ ብዬ ገባሁ። አሽሀዱ አላ ኢላሀ ኢለላህ አሽሀዱ አነ መሐመድ ረሱሉላህ ብላሉኝ አሉኝ። ካልኩኝ ስም ማን ይባላል አሉኝ ወዲያው። ከዛ አሚድ አልኳቸው። ማቀው ጓደኛ ያለ አሚድ የሚባል አሚድ ስላቸው አሚር አሉ። አልሰሙ አዎ አልኳቸው። ምን አታገለኝ ነገ ልወጣ አሚድ ሆነ አሚር ሆነ አሚር አልኳቸው ሲሉ አዎ አሚር አልኳቸው። ከዛ እሺ በቃ አሚር ተብላል የሁላችንም አሚር ነው ሲሉኝ እንዴ ምንድነው አሚር ምንድነው መሪ ማለት ነው አሉኝ። በቃ እሺ አርጉኝ ምን ቸገረኝ እኔ ከሸማችኝ ያው እሱ በጣም መለሰው አለው። መለሰው ምንም ብትሉኝ ችግር የለም እኔ እንደዚህ ቀጥላላ አልኩም። ከዛ ወዲያው አንዱ ሻንጣ መጣ፣ አንዱ ጀለቢያ መጣልኝ። እዛው ሱቃቸው እዛ ያሉ የዳዋ ልጆች አሉ እነ ኻሊድ ምናምን የሚባሉ ልጆች ነበሩ እዛ ተዋወቁኝ። ሶማሌ ተራ አብረን እንሰራለን ሰፈራችን እዛው አካባቢ ነው። ሻንጣ ጀለቢያ ይዘው ሊመጡ ከዛ ሳሉት እኔ በቃ ደንዝጄ ቀረሁ። ወይኔው ምን ሊውጠኝ ነው ማህበረሰቡ እንዴት ሊቀበኝ ነው እናቴ ምን ትላለች ከሰማች አጎቴ ሲገለኛል እያልኩ በቃ ማስበው በቃ የሚደርስብኝ ነገር ነው። እንዴ አረቀኝ ምን አገባኝ ከዚህ እንደወጣው ክርስቲያን ነኝ ምን አገባኝ ምናምን ብዬ እንትን አልኳቸው። እንግዲህ ዝናብ ለመጠለል ነው ይሄ ሁሉ ነገር የመጣበት።